በጣም የሚከለከለውና አደገኛው ልምድ ምን እንደሆነ ታውቃለህ? የቁርባኗ ሰዓት ስትደርስ መጥቶ ቆርቦ መሄድ ወይም አቁርቦ መሄድ ይቻ አደገኛ ልምምድ ናት። ቄሶቹ ቅዳሴውን እንደፈለጉ እስከፈለጉ ድረስ ይበሉት፣ እኛ ግን መጨረሻ ላይ ደን ስጋውን ደሙን ተቀብለን እንመጣለን። ይሄ እኮ የፋብሪካ ውጤት አይደለም። ፋብሪካ ውጤት ፕሮሰስ የሚያደርገው ፋብሪካው ነው። አንተ ግን ምርቱ ከደረሰ በኋላ ይደገስተህ እንደምትሄደው እንደዛ እኮ አይደለም። አምልኮ እኮ ነው፣ ስርዓት አምልኮ ነው። አብረህ ተሳትፈህ ስጋው ደግሞ የሚለወጠው በካህኑም በምእመናኑም ጸሎት እኮ ነው። በህብረት በምንጸልያት ጸሎት በህብረት በምናምናት አንዲት ሃይማኖት ነው ስጋውና ደሙ ሊለወጥ የሚችለው። ስለዚህ የካህኑም የምእመኑም ተሳትፎ ነው ስጋውና ደሙን ከህብስትነት ወደ ስጋ አምላክነት ከወይንነት ወደ ደመ መለኮትነት የሚለውጠው የሁለቱም ተሳትፎ ስለሆነ የሁሉንም ሱታፌ ይጠይቃል። ስርዓተ ቅዳሴያችንን የሚያዘው ዘኢነበረ በጥንተ ቅዳሴ ኢይቅረብ ነው የሚለው። በቅዳሴው መጀመሪያ ላይ ያልነበረ ሰው አይቁረብ ነው የተባለው። ያልነበረ ሰው አናቆርብም እንደውም በቤተክርስቲያናችን ስርዓት እና ምእመናን ይሄንን ሊለምዱ አይገባም። መጨረሻ ላይ መጥቶ ቆርቦ መሄድ ይሄማ ከሱቅ ኮካ ገዝቶ እንደመሄድ ያለ ነው። ምንም የተለየ መድከምም አብረው አለባቸው እንጂ ከካህኑ ጋር የካህኑንም ድካም የካህኑንም ጭንቀት ማየት መረዳት አለባቸው። ካህኑም ሊጸልይላቸው ይገባል። መጀመሪያ ላይ እኮ እየዞረ የሚያጥነው እየዞረ የሚጸልየው በከማናል ከቅድመ ጥቅማ ለኢያሪኮ በእደ ኢያሱ ገብረ ከመዋሃንህ ጥቅማት ያተዋት ያስኩል ዝከ በኢያሱ በባሪያህ እጅ የኢያሪኮን ቅጥር እንዳፈረስክ የኔንና የነዚህን ወገኖችን ኃጢአት ይቅርበል እያለ እኮ ነው የሚጸልየው። ካህኑ እንዲህ ብሎ ሊጸልይላቸው ይገባል። ይህንን ካልጸልይላቸው እንዲህ ስጋውን ደሙን ያቀብላቸዋል። ስለ ስጋውና ስለ ደሙ በቅዳሴው መካከል ላይ ይሰበካል። ወንጌል በተነበበ ጊዜ ያንን ሳይሰሙ እንዴት ሊመጡ ይችላል? አዋጆች አሉ። የሚቆርቡ ሰዎች ሊያደርጓቸው የሚገባ ንጹሕ የሆነ ከቁርባኑ ይቀበል ይላል። ያንን አዋጅ እኮ መስማት አለባቸው። እርስ በርሳችን የፍቅር ሰላምታ እንድንለዋወጥ ታዟል። ይሄ እኮ እዛ ውስጥ ያለን በሙሉ ታርቀን በፍቅር መምጣታችንን ለማሳየት ነው። እና ጸልዩ በእንተ ሰላም ብሎ ዲያቆኑ ሲያውጅ አሁን እንደውም ምእመናኑ ብዙ ጊዜ ሲቆሙ ነው የማያቸው። በቃ ምንም አይነት ሪያክሽን አይሰጡም። ግን ያስፈልጋል። ካህኑ ዲያቆናቱ ሲያደርጉ ከዚህ በፊትም ተናግረዋል ይመስለኛል። ብዙ አብያተ ክርስቲያናት ግን በማየው ምእመናኑ መልስ ሲሰጡ አለ የተግባር ምላሽ ሰላምታ መሰጣጣት አለባቸው። ጸልዩ በእንተ ሰላም ብሎ ዲያቆኑ ሰላምታ እንዲሰጡ በሚያዘቸው ጊዜ ተሰጠውን እየተቀበሉ ሴቶች ከሴቶች ጋር ወንዶችም ከወንዶች ጋር እጅ ይነሳሳሉ ማለት ነው። እሱም ማድረግ ግን ይሄንን የምናደርገው በፍጹም ፍቅር እግዚአብሔርን ፍለጋ እንደመጣን ለማሳያ እንዲሆን ነው። ይህን ሁሉ መፈጸም መታዘዝ አለባቸው። ይህን ሳያደርጉ ቁርባን የሚባል ነገር የለም። ልጆቻቸውም ከዚህ ጋር አብረው ይህን እያዩ ማደግ አለባቸው። ቤተክርስቲያን አንድ መምህር ስለሆነች ነው ይህንን የምለው።